መጣሽ በጣም አመሰግናለሁ አንተም ቆያውን ስትመጪ ቫዝሊን ተቀበተሻል of course ተይ እንጂ ላንተ ማምጥቻለሁ ለመላጣይ ሞሽ ብርድ ነው ብርድ ስለሆነ ቆዳችን ይፈልጋል እንክብካቤ ይፈልጋል ለዛ ደግሞ በጣም ፍቱን መፍትሄ ነው የቫዝሊን አምባሳደሯን ህይወት የመናከረ እኔ ያየው ነበር እንዴ ያለ ቫዝሊን የምትንቀሳቀሽበት ቦታ አለ የለም በቃ በቫዝሊን ግድ ነው ለሁሉም ነገር ይሆናል ሞዴሊንግ አለ ኮለጎን ሲኒማው አንዱ ምረጭ ብትበይት አልመርጥም ለምን መርጣለሁ እንደው አስከዳጅ ነገር ተከሰተ ቢባል ነው አልመርጥም ሁለቱም ሲጀመር አንድ ላይ የሚሄዱ ነገሮች ናቸው እውነቱን ለመናገር ነው ሞዴል ስትሆን ይሄ ቀጥታ እንትን ኖሮክ አይደለም ምትለብሰው ልብስ ምታስተዋውቀውን ፕሮዳክት ምትሰራውን ስራ ፊል ማድረግ አለበት ኤክስፕሬሽን መኖር አለበት ኤክስፕረስ እስካረክ ድረስ you're acting አንድ ላይ የሚሄዱ ስራዎች ናቸው ስለዚህ በቃ ሞዴሊንጉም አለ ሲኒማውም ይቀጥላል ተጨማሪ ምትሰራቸው ስራዎች አሉ ቫዝሊን ብቻ ነው ለጊዜው በአሁን ሰዓት እንደ አምባሳደር ሆኜ የምሰራው ለቫዝሊን ነው ግን የተለያዩ ድርጅቶች አብሬያቸው ሰራቸው አሉ የሚገርማቸው የድሮ ፎቶዬና አሁን ሳይሆን በቃ የቫዝሊን አለመኖርን ነው የሚገልጸው ፎቶ እና የትውልድ ድለኛ ነው ለማለት ነው ምክንያቱም ቫዝሊን በገፍ አለለት ያው በጊዜ ሄደት የቀረ አንድ ስድብ በእኛ ላይ ብቻ የቀረ አንድ ስድብ አንተ አመዳ ድረስ ነው የተባልኩት አለመኖሩ ነው እንዴ በጣም የቆየ ብራንድ ነው እንደዚህ ብለ አይ በጊዜው እኛ ውድ ስለነበር ዋው ድሮን በልጅነትሽም ቫዝሊን ተቀቢ ነበር እኔ በቫዝሊን ያደኩት ክራውኑ ከድሮ ነው ማለት ነው እንዴት ነው አባቴ እንደ ፕሪንሰስ ነው ያሳደገኝ ስለዛ ፎቶ ቤት ስንሄድ በቃ I'm always a princess to him ይሄንን ፎቶ ተነሳ ስለዚህ ጥሩ ተንበየዋላ ከዛ በጊዜ ሄደት ደግሞ አንቺም እኮ በተመሳሳይ ውድድሮች ላይ አሸነፍሽባቸው አጋጣሚዎች አሉ አይደል የሚስ አርትስ ኢትዮጵያ ያን ያገናኘን ይሄ ማለት ነው ትክክል እዙ ላይ ቆመ ወይስ ያኔ ስናወራ ከዚህ በኋላ ሚስ ዩኒቨርስ ካልሆነ ቢያን ነበር አሁን ግን ፌስ ኦፍ ኢትዮጵያ መጥቷል የኢትዮጵያ የባህል ቱሪዝም አምባሳደር የምትመረጥበት ውድድር ነው ከቆይታ በኋላ ተመልሼ መጥቻለሁ በቆንጅና ውድድር ዋው አልክ እንደ ምግብ ቤት ማለት ነው በአዲስ መልክ ስራ ጀምራለች ሁሌም ዓላማው ሀገርን ሪፕሬዘንት ማድረግ ነው ይሄ የሚበልጣው ነው ያኔ ሚስ ዩኒቨርስ ነው የፈለኩት ትልቁ ፕላትፎርም እሱ ስለነበረ ነው አይደለ አሁን ደግሞ ይሄኛው የበለጠ የተሻለ ምክንያት ስለሆነ ተመልሼ መጥቻለሁ አዲሱ ፈረንጁ ሀበሻ ፊልም እንግዲህ ነገ ነሐሴ 11 በአድዋ 00 በታላቅ ድምቀት ይመረቃል ያው ፖስተሩን ያየው ነው መሃል ላይ እንዲህ ብሎ አንድ ፈረንጅ ያለው ቀድም በአማርኛም አንቺ እንደወደደሽ ሲናገር ሰባው እሺ አንቺም ባንዳማ አላገባም ነው የሆነ ነገር አልሽ ምንድነው ካራክተሪ ሚስ ኢትዮጵያ ነች ኢትዮጵያዊነቷን በጣም አጥብቃ የምትወድ ካራክተር ነች ግን ትንሽ የተደናገራት ሐሳብ አለ ሰው በቃ ኢትዮጵያዊ ወይም ሀበሻ ካልሆነ ሰው ሆኖ አይታያት ያ ደግሞ ትክክል አይደለም እና እሱ የሚጫወተው ካራክተር የጣሊያናዊ ካራክተር ነው ይወዳታል እሷ ግን ምንም ሳታይ አበሻ ስላልሆነ ብቻ ሪጀክት አድርጋው ነው እና በጣም ብዙ ነገር ፊልሙን ተማሩበት አላችሁ ሁሉንም ነገር ከተናገርኩ ምን ጥቅም አለ ብዙ ጊዜ ፍቅር ብሄርም የለውም ትክክል ሃይማኖት የለውም ቀለም የለውም ዋናው ፍቅሩ ነው የሚሉ አሉ ምን ነው ፈገግታሽ አያ ባለትዳር ስለሆን ካንተ በደንብ ይገባል አማርኛ አስጠንታችሁት ነው ወይስ ይናገራል አማርኛ ሙሉ ለሙሉ ስክሪፕቱ በእንግሊዘኛ ተጽፎ ይሄ ቴክስት እንደምንጽፈው አለ አይደለ እንደዛ ተጽፎለት ፎንት እየተደረገ ነው ይሰራው አጠቃላይ ፊልሙ እንግዲህ ፈረንጁ ሀበሻ ሲባል እንዲሁ መገመተው ነገር አለ ፈረንጆች ሲመጡ ማላችን የሚያጋጥማቸው የተለያየ ባህል ልዩነት አለ የቋንቋ ችግር አለ እነሱ መሰረት ያደረገ ነው አጠቃላይ ወይስ በሲ ሴክሽን ነው በምጥ ጋንዲ ሆስፒታል በመጠማ ከተወለድሽ የኛ ተውልድ ነሽ ኧረ ጠጋ
አሁን ስለ ጄንዚ ሲነገር ባለፈው አንድም በአብዛኞቹ በሲሴክሽን የመወለድ እድል አላቸው ይላልና በኋላ ማዘርን በአጋጣሚ ሲጠይቃት ሲሴክሽን ነው አትለኝም አንተን? አዎ። ዋው ጄንዚ ነህ? ጄንዚ አሁን ታዲያ ክሎክ ትላለህ? ትንሽ አንድ ትውልድ ውስጥ አለሁበት ለማለት ነው። እሺ። በጣም ተወጁ ምግብ ምንድነው? ሽሮ። ሽሮ አጥናቂ ነሽ? ሽሮና ጎመን በጣም ነው። ሽሮን እወዳለሁ ማለት ይከብዳል እኮ። ለምን? በቃ አሁን ለምሳሌ አዳም እንዴት ሔዋንን እጠላታለሁ ይላል። አማራጯ እሷ ነች እና ሽሮም አብዛኛችን ህይወት ውስጥ ልክ እንደ ሔዋን ትመስለኛለች። በአማራጭም ያለ አማራጭም የሽሮ አጥናቂ ነሽ? አዎ፣ የትም ቦታ ቢሰራ ጣፍጦኝ የምበላው ምግብ ሽሮ ነው እና በቃ ላይክ በስራም ጉዳይ በህይወቴም እኔ በጣም ትራቭል ማድረግ እወዳለሁ እና ምን ያህል ሀገሮችን አይተሻል እስካሁን? ብዙ አይደለም ሜይ ቢ 10 ወይ 11 ብዙ አይደለም 10 ግን እኔ ካየሽው በጣም ይገረምሽ? እንጃ ላይክ ሁሉም የየራሱ የሆነ የተለያየ ነገር አለው you know ከተፈጥሮ ከጠየቀኝ እንደ ኢትዮጵያ ማንም የለም ግን ያው ከኢትዮጵያ ቀጥሎ ኤዥያ ፊሊፒንስ በጣም ገርቦኛል ልጅ ሆና ነው የወለደች ይሄ ሁለተኛ እድል ሰጠኝ የምትይው አጋጣሚ አለ ማለት ከአደጋ የሰወረሽ ከህመም ሊሆን ይችላል? ለኔ እግዚአብሔር ሁሌም ጥሩ ነው እንደዛ ብዬ ተቀልሎ ጥሩ ነው ግን ከትንሽ አመታቶች በፊት እናቴ ትንሽ ታማብኝ ነበርና ለእናቴ ጥሩ ሁለተኛ እድል ሰጥቶልኝ ለኔም ሁለተኛ እድል ነው ለኔ ለዛ ትልቅ ነው ለኔ ስለዚህ ለእናትሽ የሰጠው እድል ላንቺ እንደተሰጠሽ እናትሽ እግዚአብሔር እንኳን ያተረፈልሽ ደስ ሚሊዮን ገብቷል ባሏ 20 ሚሊዮን ያለውና ቢሊዮነሯ ደሃ ያገባች አርቲስት ትባላለች። አንቺ የፍቅር መመዘኛ ላይ ያለሽ አስተያየት ምንድነው? ምክንያቱም ብዙ ጊዜ የሚባል ነገር አለ በጅምላ ያደርጉትና ሲናገሩ እንደውም ያበሳጨኛል። የኢትዮጵያ ሴቶች ደሃ የሚወዱት የኢትዮጵያ ፊልም ላይ ብቻ ነው። ሰነፍ ወንድ አልወድም፣ ምንም ጥያቄ የለውም። ሰነፍ ወንድ ሴት ሰነፍ ሰው አልወድም። ይሄ አሁን ያለውበት ማንነት ይሄ ነው በቃ this is me ብሎ የሚቀመጥ ሰው አልወድም። እኛ የመጣንበት ምርጫ የለንም። እኔ ከማን ቤተሰብ እንደተወለድኩ የት እንዳደግኩ የት እንደተማርኩ ምናምን መምረጥ አልችልም ነበር። ምክንያቱም በቃ ተወልጄን የመጣሁት ቤተሰቦቼን አላቅም መርጫ አልመጣሁም። ያቀማቸውን ያስተማሩኝ ያቀማቸውን ያኖሩኝ ግን እኔ ለራሴ የምሰጠውን ህይወት ግን ምርጫ አለኝ። at least I know life is hard ለሁሉም ሰው አይሳካም ግን መሞከር እችላለሁ እና ስንፍና ማለት መሞከር እየቻልክ እጅግን አጣምረ መቀመጥ ማለት ነው። ድህነት ከስንፍና ብቻ አይመጣም። ከምን ሊመጣ ይችላል? ድህነት አንዳንዴ ህይወት እድል ይፈልጋል ብለው የሚያስቡ ሰዎች አሉ። አሁን ያላቸውን ነገር ኃይል በቃ ተጠቅመው የሚሰሩ ግን ደግሞ ህይወት ፈቅ ያላለላቸው ሰዎች አጋጥሞሽ አያውቁም? አለ። ስለዚህ ሰው አሁን ለምሳሌ ትዳር አማራጭ ላይ ቢቀርብ የህይወት እኔ እድል ላይ በምን አምናለሁ መሰለህ? አሁን እድል ማለት preparation meets opportunity ነው። አንተ ለፍተህ ያ opportunity ሲመጣ ያ ነው እድል ለኔ። እንትን ይሄ አጋጣሚና ጥረትህ ሲገጣጠም ነው እድል ማለት እና ጥረት ሳታደርግ አጋጣሚ ቢመጣም አይገባም አታገኘውም። ስለ ፍቅር አጋር ስታስቢ ለምሳሌ ፍቅር አጋርሽ ሊሆን የሚችለው ሰው ምን አይነት ይመስልሻል? ያው እግዚአብሔር የፈቀደው ሰውዬና ሰነፍ ያልሆነ የሚወደኝ የሚያከብረኝ። ህይወት ሰነፍ አትወድም። በቃ ይሄ ነው ዋናው። ሰነፍ ግን ሊወደድ ሁሉ እኮ አይችልም። ከባድ ነው አይደል? ሰነፍን መውደድ አይታወቅ። ቆሎም አትወጂም? ኤልሳ ቆሎ ወዳለ ከቆሎ እንኳን ሰነፍ አትወድም ነው ኤልሳ። ያው እንግዲህ አዲሱ ፈረንጅ አበሻ ፊልም ነገ ሰኞ ነሐሴ 11 በአድዋ 00 ይመረቃል። በቃ መስራት አለብን። ትንሽ አመት ነው ዓለም ላይ የምንኖረው። ትንሽ ናት ብላን ያገባቸው የፍቅር ጋብቻ ነበር። ከዛ ያው እኔ ወዲያው ተረገዝኩ።
ማቆም ነበረባት። ከዛ ወዲያው ወንድሜ የተወለደ ከኔ በኋላ የ1 አመት ልዩነት ነው ያለን። ከዛ በቃ ከፍ ስንልላት 4 አመት ምናምን ሲል ነው